ሰላም ቤተሰቦቼ እንዴት ናችሁ? ዛሬ ልንከተላቸው የሚገቡ አንዳንድ ልማዶችን ነው የማስታውሳችሁ ማለት ነው። ይህን ቻናል ላይክ፣ ሼር፣ ሰብስክራይብ እንድታደርጉት ጋብዛችኋለሁ። በማንም ሰው ላይ ጥገኛ አትሁኑ። ጥገኛ መሆን የሚያመጣውት ነገሮች አሉ፣ ተጽዕኖች አሉ። የራሳችንን ስራ ሁሉ እንዳንሰራ ያደርገናልና ምናልባት ቁጭ ብሎ ገንዘብ በሌላው ጥገኛ ሆኖ ሳይሰሩ መብላት ሊቀል ይችላል፣ ግን ለወደፊት ማንነታችን ጥሩ አይሆንም። ጥገኛ ሆንቱን ማንም ለዘላለም ከርሶ ጋር እንደማይቆይ ደግሞ ማመን አለበት። ለምሳሌ ብዙ ጊዜ ሰዎች የሚጎዱት ያመኑት ሲከዳቸው፣ አጠገባቸው ያለ ሰው እነሱ እስኪያልፍለት ድረስ የተለያየ ነገር ጠብቀው ሲከዷቸው በጣም ይጎዳሉና ሁልጊዜ አጠገብ ያለ ሰው ሁልጊዜ ለዘላለም አብሮህ እንዳልሆነ ማሰብ መቻል አለብን። የዛሬ ጓደኛ ደግሞ የነገ ጠላትህ ሊሆን እንደሚችል ማሰብ አለብን። ሬዲ መሆን መቻል አለብን። ምክንያቱም ነገ ጠላት ሲሆን እንዴን ከሌኮ ጓደኛዬ ነበር፣ በዚህ ረድቼው፣ በዚህ ወጥቼ፣ በዚህ ገብቼ የምንለው ለዚህ ነው ማለት ነው። ሚስጥርህን ደግሞ ሚስጥሮች እንደ ጥይት ናቸው። ሚስጥርህን ከነገርከው በኋላ የሆነ ሰው ይዞት የሆነ ቀን ተኩሶ አንተን ይመታበታል። ለሌሎች ሚስጥር ማለት ጥይት ነው ማለት ነው። በቃ ስለዚህ ያንን ጥይት ለሰው ሰጠህ ማለት ነው። ስለዚህ አንድ ቀን ይጠቀምበታል፣ አትጠራጠር። ስለዚህ ሚስጥራችሁን ለሰዎች አትናገሩ ማለት ነው። ጥይት ነው፣ እውነት ነው። የሚያሳዝኑት ሁልጊዜ ሊተማመኑባቸው የሚችሏቸው 3 ነገሮች ብቻ አለ። የሚያሳዝኑት ሁልጊዜም ሊተማመኑበትም የሚገባ ኪሶት፣ ጤናዎት፣ አምላኮት ነው። በቃ ሁልጊዜ በማጣት ሊያዝኑ የሚገባው እነዚህም ብቻ ነው። ጤናዎት ሲጎድል ያሳዝናል። ኪሶት ሲጎድል የሌላ ሰው መጠቀም ይሆናሉ። አምላኮትንም ከረሱ እንደዚሁ ነው። ስለዚህ ሊተማመኑባቸው የሚገባ እነዚህ 3 ነገሮች ነው። አንደኛው ምንድነው? ኪሶት፣ ሁለተኛ ጤናዎት፣ ሶስተኛ አምላክ። ወይን ዘ ሪቨርስ የመጀመሪያው አምላክ ነው። አምላኩን የረሳ ሰው አንድ ተረት አለ። ታሞ የተነሳ አምላኩን ረሳ ይባላል። ታሞ ሲድን ማን እንዳዳነው እንኳን ረሳው ማለት ነው። ስለዚህ የመጀመሪያው አምላክ ነው፣ ሁለተኛ ጤናችን ነው፣ ሶስተኛ ኪሳችን ነው። ምናልባት ጤናችን በኪሳችንም ሊመጣ ይችላል፣ ግን በእግዚአብሔር ነው በአብዛኛው እየተጠበቀ ያለው። ጤና የሚጠበቀው በእግዚአብሔር ነው፣ በማንም አይደለም። ወደዳችሁም ጠላችሁም ሐኪምም ቢሆን የተሰጠው እንትን ስለሆነ ማለት ነው። ሌላው ፍላጎቶችና ምኞቶችን ከሌላ ሰው ሚስጥር ይጠብቁ። ይሄንን እፈልጋለሁ፣ ምኞቴ ይሄ ነው ብለው አይናገሩ። ያው ሚስጥር ጥይት ነው ተባብለናል ቅድም። በፈገግታ የሚያናግር ሁሉ ይወድሃል ማለት አይደለም። ደስ ብሎት አንተን በኋላ ምናልባት ሲያቅፍም ያው እንደ ይሁዳ ሊሆን ይችላል። ውድ የተወዳጅ ወይም ጓደኛ ብለው የሚጠሩት ሁሉ በእውነት ስለ እርሶ አሁን በፊቶ ያለውትን ውዴ፣ ተወዳጄ፣ ወዳጄ እንዳሎት ላይሆን ይችላል። ስለዚህ ጠንቀቁ። ራስን መንከባከብ አስፈላጊ ነው። አይምሮና ልብን የደስታ ምንጭ አድርጎ መቀጠል ጥሩ ነው ማለት ነው። ጥበበኛ ሰዎች ቀድሞ ስለሚሞቱ ትንሽ እብድ በመሆን ህይወታቸውን ይደሰታሉ። ይሄ ምን ማለት ነው? ጥበበኛ ሰዎች ያችን ያለቻቸውን ላይፍ በደንብ ምናልባት በሌላ ሰው ዘንድ እብድ ሊያሰኝ ይችላል። ራሱ ብቻውን ሲጠጣ፣ ለራሱ በደንብ ነገር ሲያደርግ፣ ራሱን በደንብ ሲጠብቅ ምናልባት ይሄ እብድ ነው ብለው ሊሉ ይችላሉ ነው። ግን ያው የመሞቻውን ጊዜም ስለሚያቅ ጊዜውን በአግባብ ይጠቀማል ማለት ነው። ትንንሽ የትርፍ ጊዜ ማሳለፊያዎች እና ፍላጎቶችን ያስወግዱ። ምንም እንኳን ለማግኘት ቀላል ቢሆንም እለት ስራችንን ትተን ወደ መዝናናት፣ ወደ ትርፍ ሰዓታችንን ወደ ማጥፋት እንዳንሄድ ማለት ነው። ለራስ ድጋፍ አትፈልግ ወይም ደግሞ ክራንች አትፈልግ። ራስን ችለ ራስ መቆም መቻል አለብህ ማለት ነው። ቤተሰቦቼ እንግዲህ ይሄንን ይመስላሉ። እነዚህ ነገሮች ተግባራዊ በማድረግ ራሳችንን ወደ ትልቅ ወደ ጥበበኝነት ልናሳድግ ይገባል። ይሄንን ፕሮግራም ላይክ፣ ሼር፣ ሰብስክራይብ እንድታደርጉት እጋብዛችኋለሁ ቤተሰቦቼ። መልካም ጊዜ